ሴትዮ መጣ አንበሳ ማውረድ አለባት ይቅርታ መጠየቅ አለባት ጥሯት እቺ ልጅ ጥሯትና ይቅርታ ጠይቅ እቺ ሴትዮ እቺ እናት good ولا لازم حرام not good الله يوفقك يا رب والله يجي مجنون خلاص አያቸው መጅኑን አለችኝ እያለች ነው መጅኑን عليكم السلام ورحمة الله مبارك ويه نغيرتا نغا الحمد لله سنو كان دبنا إيفا ما قدا قرو انت لكن بيتو عربي فيتشو الأساني في عقبتك النفقات بيتو عمارفة وانت كده دباتي ميمي أتن دباتي تناسو نانو أفان سينما بيكو أفان كان دباتي تولي ما قدي إندينش سلامنا بيتساو انديناوچو الحمد لله እቺን እናት ታውቂያታለሽ በቀደም አንቺ ጋር ገብታ የተናገርሽውን ማሳየት አያስፈልግም ብዙ አበሻዎች ቪዲዮችን ሰርቶ አንደኛው ነገር አንቺ ኦንላይን ነው መስሪው ኦንላይን የሚሰራ ሰው ደግሞ በጥሩ ስነ ምግባር ካልሆነ በጣም አሰጋሪ ነው ምስኪን የሆነ ነው ኦንላይን ላይ መስራት ስለጀመር ነው ማንንም ማለት ነው ስራ ለመስራት ጠባዩ ባህሪውን አስተካክሎ ነው የሆነው ነገር ሆኗል እቺ እናት እያለች የነበረው አንድ ጊዜ መጫወሽን በእናትሽ እያለች ነበር አጋጣሚ ሆኖ አንቺ ቋንቋ ማወቅም ይሁን ባለማወቅም ይሁን እንትን ብለሻል አስከፍተሻታል ያም ቪዲዮ ባየነው መሰረት እናታችንን ይሄው 300,000 ማንንም አበሻ ራሱ ብዙ አበሻዎች አይቶ አያውቅም ሰፖርት አድርገናታል አሁን አንቺ ይቅርታ በያት በአረብኛ ይቅርታ ጠይቂያት እሺ አንዴ መናገር እችላለሁ ጥፋቴ አዎ እሺ ይቅርታ ቤተሰብ 6600 ባለው ላይ ይቅርታ ጠይቃለሁ ምን መሰለ ማለት እኔ እንደዛ ያልኳት ምክንያት አንደኛ ጌም ተጫውቻ አላውቅም አዲስ ሁለተኛ ደግሞ እኔ አረብኛ ማልችልም እንግሊዘኛ ማልችልም አማርኛ ራሱ ነው በደንብ ማውራት የምችል እንጂ ከሰው ጋር እንደዚህ መግባባት ምናምን አልችልም እንድትፈልገው እና ከዛ ደግሞ ከአረብ ቤት አንድ ወር ሰርቼ ነበርና መጅኑን ክሬዚ ስትል ማዳሚ ስድብ አልመሰለኝም እመቤቴን እመብርሃንን አየው የሰው ሀገር ያስቀረኝ ዋሽው አይደለም አንቺ አስመሳይ አንቺ ተንኮለኛ ለምትሉኝ ስድብ መሆኑን አላውቀውም ምክንያቱም ማዳሚ መጅኑን ብላ ተሰድበኛለች ብያለቅ አላስብምና እሷን ያችን ነገር ይዤ አስቀይሚያታለሁ እናቴ በጣም ይቅርታ እናቴ እኔ አንቺን አይደለም የሰደብኩሽ እናቴን ነው የሰደብኳት يا ماما هي بتقول بالعربي هي ما بتعرفش عربي كويس هي بتقول لك انا كنت شغاله في العرب شهر واحد بس انا اثيوبيا ما بعرفش عربي انا اشتغلت عند المدام واحد شهر بس المدام بتقول لي انت مجنونه انا حافظت الكلام دي قلت لها انت مجنونه مش على قصدي الله يسلمك يا ماما انا اسف اهو الله يسامحها يا رب الله يسامحك اختي الله يسامحك دنيا اخره الله يسامحك فطاري ይቅርታ ያርግልሽ ምድር ላይም ሰማይ ላይም ቤት ሰማይም ያለች ነው እሺ ሙባረክ እኔ ህዝቡን ይቅርታ መጠየቅ ፈልጋለሁ ደጋግሜ ይቅርታ ልበል እንዳለ ይሰድቡኛል ጥፋት ነው ገብቶኛል ይቅርታ ሰው ሆኖ ማያስቀይም የለም እኔ ገና አልበሰልኩም ወንድሜን ማስቀይኛለሁ አሁን መስፋን ስላስቀየምኳት እናቴን በጣም ይቅርታ አድርጉልኝ መካስ ያለብኝ ነክሳታለሁ ቀጣቴን እቀበላለሁ ሙባረክ የሆነ ነገር ልበል ያቺኛውንም ልጅ ማናስማ የትላንትናውንም ልጅ አምጧትና ይቅርታ ትበልሷል ይምጡና ሙቤ አንዴ ሁላችሁም እዚህ ጋር ያላችሁ ሰዎች እህታችን እንትን ነው ብዙም ስናል ቢግ ዲል በኮሜንት ፕሊዝ መጥቶ ይቅርታ ማለት ራሱ ትልቅነት ነው ተገብቷል ስለዚህ ማይ ሲስተር ታንክ ዩ ሶ ማች እግዚአብሔር ይባርክሽ ያው ሰው መቼም ስህተት ያደርጋል ታንክ ዩ ሶ ማች መጥተሽ ራሱ ይቅርታ መጠየቅሽ ትልቅ ነገር ነው ታንክ ዩ እሺ አባቴ እኔ እናቴ ለይቅርታ ለመጠየቅ የት ባገኘዋት የት ነው ይቅርታ ምላት ምናምን ብዬ ነበርና እናንተም እግዚአብሔር ያክብራችሁ እግዚአብሔር እውነት ትልቅ ናችሁ እግዚአብሔር ያክብራችሁ እንደዚህ ይቅርታ ስላስጠየቃችሁኝ በጣም ደስታ ተሰምቶኛል ደውላችሁ ጥራት ነው ሳምሪን ሼር አድርጉላት ደውላችሁ ጥሯትና ሰው ባለበት መጣ ይቅርታ ትበል ሳምሪን ማለት ነው ታንክ ዩ ማነሽ ፍቅር የማይሳሳት የለም አንቺ በተሳሳትሽው ወንድሞችሽ እህቶችሽ
እዚህ ታብታብ ያደረጉት ኢትዮጵያውያን ናቸው። ቶሎ ባንቺ ቦታ ክሷት ማለት ነው። እንደውም ልጅቷ አታውቅም እህታችን ናት ብዬ ልጆችም እዚህ ጋር ብሏት ሙክታርም ነበር። ባንቺ ምክንያት እኛ ሌላ ነገር ውስጥ ልንገባ እንችላለን። አንድ ቃል አገር ያጠፋል። ለዛ ይቅርታ ብለን ጠይቀናታል። እኛም አንቺም ደግሞ እንዲመተሽ ይቅርታ ስለጠየቅሽ እናመሰግናለን። አንቺም እህታችን ነሽ፣ ሴት ልጅ ነሽ፣ እንወድሻለን፣ እናከብርሻለን። ኖ ሞር አረቦች ላመስግናችሁ። በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። እግዚአብሔር ከእህታችሁ ከልጃችሁ አገኙት። ሙባረክ ቴንክ ዩ ሶ ማች። በጣም አይዞሽ፣ የማይሳሳት የለም፣ ምንም ችግር የለውም። ወላሂ ኢትዮጵያውያን በሙሉ የይቅርታዋን ቪዲዮ ሪከርድ ያደረጋችሁ ልቀቁላት። ለምን እቺ ልጅ ሴት ልጅ ናት፣ ሴት ደግሞ እናት ናት። እቺም እናት ናት፣ እቺም እናት ናት። ይቅርታ ካለ የሰው ልጅ አለቀ፣ መማር ነው። አሁን እቺ ልጅ ትሞታለች እንጂ ካሁን በኋላ መጅኑን የሚለውንም ቃል እንዲሁም ደግሞ የትኛውንም ሰው እንደማትሳሳት እርግጠኛ ነኝ። ለምን ኦንላይን ላይ የሚውል ሰው በጣም ራሱን ይጠነቀቃል። ስለዛ ሁላችሁም ኢትዮጵያውያን ቅር ያላችሁ ከልባችሁ ይቅርታ በይቅርታ የምታምኑ ሰዎች ኢትዮጵያን ብሔር ብሔረሰቦች ይቅርታ አድርጉላት። እኔ በበኩሌ ዋጋ ከፍዬበታለሁ እሷ ባጠፋቸው። በጣም እግዚአብሔር ያክብርልን። በጣም ነው የምናመሰግነው ሁላችሁንም እዚህ ያላችሁትም ትንሽ ቆይልኝ፣ አንድ ደቂቃ ቆይልና ያቺን መታ ሳምሪ የምትባለዋ ከአንቺ ጋር አብራችሁ ይቅርታ ትላላችሁ። ሳምሪ ነይና ፍላወር ወርውረሽ ግቢና ከእህትሽ ጋር ይቅርታ ጠይቂ። ሁሉን ኢትዮጵያውያን ትናንትና 200,000 ጊፍት እዚህ ጋር 300,000 500,000 ጊፍት ማለት ስንት ሺህ ዶላር ነው? በእናንተ ምክንያት ነው ዋጋ የከፈልነው። ትናንትና እንደንበሳ ዛሬ እንደንበሳ ከኔ የሚወጣው ዋጋ ከፍለን ነው። ሁሉም ጊፍተር ፎሎ ያደረገው እዚህ ጋር ስራውን ትቶ ታብታብ ያደረገው ዋጋ ከፍሎ ነው። ስለዛ ሳምሪ ነይና ፍላወር ወርውረሽ እናታችንን ይቅርታ አጥፍቻለሁ ትያለሽ። ነይ ግቢ አለች ሳምሪ ይውልኛለች። እሺ ሙባረክ ቆይ እናቴ አትሂጂ ቆይ መቅዲ ቆይ ተረጋጊ። ተረጋጊልኝ አንዴ መቅዲ አብሽር። እንትን ከሆነ ቪዲዮውን እንትን አጥፊ እሺ። ምንም ችግር የለም አብሽር። ምንም እንዳይሰማሽ ከፈለግሽ ቪዲዮውን እስከዛ ቪዲዮውን አጥፊው ችግር የለም። ችግር የለውም። በቃ ፈታ በይ ማንሽ ፍቅር ማለት ነው። የት አካባቢ ነው የምንኖሪው? አጅማን ፍቅር ዲዛይን ነው የምሰራው። የፍቅር እዚህ ስራ ያለው ቁጥሮች ነው አለ። አይ አይደለም፣ የኔ አካውንት ዋርኒንግ ሰጥቶኝ የስራ እደውልልሻለሁ። ስሚኝ መጨረሻው 27 ነው ቁጥሬ። እደውልልሻለሁ። ከአንቺ ጋር መጥቼ እንደውም አበረታትቼ ቪዲዮ አብረን ሰርተን ማስታወቂያ ሰርቼልሽ ይቅርታን ራሴ ማለት ነው ይቅርታ ላስደሰትኩት የኢትዮጵያ ብሔር ብሔረሰቦች በአንቺ ቦታ ይቅርታ ጠይቅልሻለሁ። ችግር የለውም። ለምን የሆነ የተረዳውን ነገር አለ ከሷ ወላሂ። በቃ ደውልልኝ፣ ችግር የለውም። በዚህ ቁጥር ሙባረክ ይቅርታ አድርጉላት እላለሁ። ለምን አንቺም እናት ነሽ፣ ሴት ነሽ። ተጽዕኖ እዚህ ሀገር ላይ ደግሞ ኦንላይን ስራ በጣም ከባድ ነው። ስነ ምግባርን ይጠይቃል። ልጆች አሁን ቢያዩሽ ካሁን በኋላ ሊቀየሙሽ ይችላል። ኧረ በእናታችሁ ከእሷ ክርስቲያኑም እስላሙ ዋጋ ከፍሏል። ስለዛ መጥቼ በአንቺ ቦታ ይቅርታ አድርጉላት ብዬ ሙባረክዬ አሁን አውራኝና ሎኬሽን እልክልሃለሁ እና እሺ ወንድሜ ምንም ችግር የለውም። መጠበቅ ይለኛል። እህታችን ነሽ ወላሂ እመጣለሁ። እዚህ የተደሰተው ኢትዮጵያውያን ይቅርታ እንደሚያደርግልኝ እኔም ራሱ ካጠፋባችሁ ካስቀየምኳችሁ እውነት ጥሩ ስራ ከሰራው ይቅርታ እንድታደርጉልኝ እፈልጋለሁ። አይደለም እሷ እኔ ራሴ ለምን የሰው ልጅ የማይሳሳት ሰው የለም። አጋጣሚ ሆኖ ልቡ ላይ የሆነ ቂም አደር የሆነ ነገር ካለ ይቅር እንድትሉ